ሰላም እንዴት ናችሁ? በዚህ ቪዲዮ ላይ እንደምትመለከቱት የላፕቶፕ ባትሪ እሳት አስነስቶ ሊቲየም ባትሪ እሳት አስነስቶ እሱን በማጥፋት ላይ ነው የሚገኙት። ላኪሊ ብዙ አደጋ ሳይደርስ ለማረፍ ችለዋል። ያም ቢሆን እንዲህ አይነት አደጋዎች ብዙ ጊዜ ያጋጥማሉ። በመኪናችሁ እቤትም ቢሆን ላፕቶፖቻችሁ፣ ስልኮቻችሁ እንዲሁም የፓወር ባንክ በጣም በጥንቃቄ ሙቀት ከሌለበት አካባቢ ነው መቀመጥ ያለባቸው። ካልሆነ በጣም አደገኛ የሆነ እሳት ነው የሚያስነሱት። እሳት የሚያስነሱም ከተነሳባችሁ በባሊ ነገር ውሃ በመዘፍዘፍ እዛ ውስጥ ላፕቶፑን መክተት ትችላላችሁ እና እንዲቀዘቅዝ ነው ማድረግ የምትችሉት። እሳቱ እንዲቀዘቅዝ ነው። ሌላ አይነት የእሳት ማጥፊያ አይደለም የምትጠቀሙት። እንደዚሁ እሳቱ ሙቀቱ እንዲቀዘቅዝ ማድረግ አለባችሁ። ውሃ ውስጥ መዘፍዘፍ ነው ያለባችሁ። ይኸው አሁን እዚህ ጋር እንደምትመለከቱት አላስፈላጊ የሆነ